በሐዋርያትና በነቢያት መሰረት ላይ ታነጻችኋል። which means አስተምሮታችሁ የነቢያትና የሐዋርያት ነው። ክርስትና በነቢያትና በሐዋርያት መሰረት ላይ ነው የታነጸው ማለት ነው። ስለሆነ የኛ አስተምሮ አንዱ ዋናው ነገር ምንድነው? ክርስቶሎጂ ነገረ ክርስቶስ ማለት ነው። ስለሆነ ክርስቶስ ምንድነው? ክርስቶስ ማን ነው የሚለውን ከመጽሐፍ ቅዱስ እናያለን ማለት ነው። ክርስቶስ በመጀመሪያ አምላክ ነው። ነቢያት እርሱ አምላክ መሆኑን ነግረውናል ማለት ነው። ኢሳይያስ ምዕራፍ 9 ቁጥር 6ን ስታየው ምን ብሎ ይናገራል? ሕፃን ተወልዶልናል አለ፣ ወንድ ልጅም ተሰጥቶናል አለ። ወንድ ልጅም ተሰጥቶናል አለ፣ አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ። ምን ኃያል አምላክ? የቱ የሚወለደው ሕፃን የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ክርስቶስ በስጋ ሳይመጣ በፊት ነቢዩ ኢሳይያስ ከስንት መቶ ዓመታት በፊት የተናገረው ትንቢት ነው። እንግዲህ ሕፃን እንደሚወለድ ወንድ ልጅ እንደሚሆን እና ያ ደግሞ የተወለደው ሕፃን ኃያል አምላክ መሆኑን ያህዌ መሆኑን ያስቀምጥልናል ማለት ነው። እንደዛውም መዝሙረ ዳዊት ምዕራፍ 110 ስታየው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶችን ለእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጣለሁ ይላል። እዚህ ጋር እግዚአብሔር ብሎ አንድ አካልን እግዚአብሔር ብሎ ጠርቷል ዳዊት፣ ነብዩ ዳውድ የምትሉት አንዱን አካል ደግሞ ጌታዬን ብሎ ጠርቷል። እዚህ ጋር እግዚአብሔር ብሎ የጠራው እግዚአብሔር አብን ሲሆን ጌታዬን ብሎ የጠራው ደግሞ ክርስቶስን ነው ማለት ነው። ለሱም ደግሞ ማቴዎስ ወንጌል ምዕራፍ 22 ስታየው ምን ብሎ ይናገራል? ከማቴዎስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ማንን? ክርስቶስን። ዳዊት ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው ይላል። ይህን ጥያቄ እኛ ብቻ ነን መመለስ ምንችለው፣ እኛ ክርስቲያኖች። ጌታ ብሎ የጠራው እርሱ ፈጣሪ ስለሆነ ነው። ልጁ የተባለው ደግሞ ከእርሱ ዘር ስለሚመጣ ነው ማለት ነው። የዳዊት ዘር ስለሆነ ማቴዎስ ወንጌል ምዕራፍ 1 ላይ ስታነቡ ስለሆነ ክርስቶስን ጌታዬ ብሎ ሲጠራው ታያላችሁ። ማንን? ዳዊት ክርስቶስን፣ ኢየሱስን ማለት ነው። እንደዛውም ኢሳይያስ ምዕራፍ 9 ላይ ደግሞ ኢሳይያስ ክርስቶስን ኃያል አምላክ ብሎ ሲጠራው ታያላችሁ። እንደዛውም ሚክያስ ምዕራፍ 5 ቁጥር 2 ላይ ስለ ክርስቶስ ዘላለማዊነት ሲናገር ምን ይላል? አንቺም ቤተልሔም ኤፍራታ ሆይ አለ፣ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ ካለ በኋላ ከአንቺ ግን አለ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛል። ከምን ጀምሮ? ከቀድሞ ጀምሮ ከዘላለም ጅማሬ የለውም እያለ ነው። ምንድነው? በእስራኤል ላይ ገዥ የሚሆነው ጅማሬ የለውም፣ እርሱም ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 2 ላይ ትንቢቱ ይፈጸማል ማለት ነው። ማየት ትችላላችሁ። ስለሆነ ነቢያት እንዲህ ስለ ክርስቶስ ዘላለማዊነት፣ ስለ ክርስቶስ ፈጣሪነት ይናገራሉ ማለት ነው። እንደዛውም መጽሐፈ ምሳሌ ምዕራፍ 8ን ስታነቡ ምን ብሎ ይናገራል? ከቁጥር 25 ጀምሮ ተራሮች ገና ሳይመሰረቱ አለ ከኮረብታው በፊት እኔ ተወለድኩ። ልጅነቱ ዘላለማዊ ነው ማለት ነው። ገና ተራሮች ሳይመሰረቱ እርሱ የእግዚአብሔር ልጅ መሆኑን፣ ምድሪቱ ሜዳውም ገና ሳይፈጠር አለ የመጀመሪያ የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። አያችኋ? አብ ሰማይን ሲፈጠር ክርስቶስ አብሮት ነበረ፣ ልጁ ማለት ነው። ያው ለምን ተወለድሁ ይላል። ልጅ መኖሩን ይናገርና በቀላያት ፊት ክበብን በደነገገ ጊዜ ካለ በኋላ ቁጥር 30 ላይ የዚያን ጊዜ አለ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። which means እፈጥር ነበረ፣ ዕለት ዕለት ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርሁ እያለ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰማዮች ሳይጸኑ ወይም ምድር ሁላ ሳይፈጠር ክርስቶስ ያለ ከአብ ጋር በአንድነት ያለ እርሱም ደግሞ ፈጣሪ መሆኑን መጽሐፈ ምሳሌ ምዕራፍ 8 ላይ ይናገራል ማለት ነው። የተለያየ ከነቢያት ማየት እንችላለን። ከሐዋርያት ራሱ ስታዩ ዮሐንስ ወንጌል ምዕራፍ 20 ቁጥር 28ን ስታነቡ ክርስቶስ ከተነሳ በኋላ ወይም ደግሞ ከትንሳኤው በኋላ ምን ይላል? ከዚያም በኋላ አለ ቶማስን ጣትን ወደዚህ አምጣና እጆቼን እይ አለው። እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ከዛስ ክርስቶስ ነው እንደዛ የሚለው። ቶማስም አለ ጌታዬ አምላኬም ብሎ መለሰለት አለው። ኢየሱስ አይ እኔ ጌታ አይደለሁም እኔ አምላክ አይደለሁም አላለም። ምን አለ? ኢየሱስም ስላየኸኝ ያምናል፣ ሳያዩ የሚያምኑ
ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። ስለሆነ እንዲህ ብሎ መለሰለት፣ ክርስቶስ አምላክም ጌታም ስለሆነ ማለት ነው። እንደዚሁም አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ስታነቡ ምን ይላል? የእግዚአብሔር ልጅ እንደመጣ አለ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን አለ። እርሱም ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ምንድን ነው? እርሱ እውነተኛ አምላክና የዘላለም ሕይወት ነው ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ እውነተኛ አምላክ ተብሏል። ወልድ ደግሞ አብ ደግሞ ልጅ አለው። ልጁም ልክ እንደሱ እውነተኛ አምላክ ነው ማለት ነው። ለዛ ነው በሃይማኖት ጸሎት ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የተወለደ ነው እንጂ ያልተፈጠረ ብለን የምንናገረው ማለት ነው። እንደዛውም ሮሜ ምዕራፍ 9 ቁጥር 5 ስታየው ሮሜ ምዕራፍ 9 ቁጥር 5 አባቶች ለእነርሱ ናቸው አለ፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን አለ። ከማን በላይ? ከሁሉም በላይ ከፍጥረታት ሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል ማለት ነው። እንደዛውም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስታነቡ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ። ከዛስ በስጋ የተገለጠ እግዚአብሔር በመንፈስ እየጸደቀ ለመላእክት የታየ ለመላእክት አልታየም ነበር ክርስቶስ ማለት በባህሪው ሰው ሆኖ ግን ታየ። በአሕዛብ የተሰበከ አለ በዓለም የታመነ በክብር ያረገ እግዚአብሔር ማለት ነው። ስለሆነ እግዚአብሔር በስጋ እየተገለጠ ነው፣ ከዛ ለመላእክት እየታየ ነው፣ እርሱም ደግሞ በክብር ያረገ ነው ማለት ነው። እንዲህ ማየት ይቻላል። እሺ እንቀጥላውን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ስታዩ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነው ስምዖን ጴጥሮስ አለ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው አለ ጋር የተካከለ የክብር እምነት ላገኙ እያለ ይናገር። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ እያለ ያስቀምጣል ማለት ነው። እንደዛም ቲቶ ምዕራፍ 2 ስታዩ ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ስታነቡ ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይህ ጸጋ አለ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን አለ እርሱም የማን የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን የማን የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እያለ ይናገራል ማለት ነው። ስለሆነ ክርስቶስ በመጽሐፍ ቅዱስ አምላክ መሆኑን እያየን ነው። እንደዛም ዕብራውያን ምዕራፍ 1 ላይ ራሱ እግዚአብሔር አብ ማለት ነው። ልጁ ምን ይላል? ስለ ልጁ ግን አለ አብ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው እያለ ይናገራል ማለት ነው። ምን ብሎ ይጠራዋል? አምላክ ሆይ እያለ ሲጠራው ታያላችሁ። አምላክ ሆይ እያለው ሲጠራ ታያላችሁ ማለት ነው። እንደዛውም ቆላስይስ ምዕራፍ 1 ከቁጥር 15 ጀምሮ ስታነቡ ድምፅ አለን ከ እርሱም ይላል የማይታይ አምላክ ምሳሌ ነው አለ የሚታዩትና የማይታዩትን ዙፋና ቢሆኑ ወይም ጌትነት ወይም አለቅነት አለ ወይም ስልጣና በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ካለ በኋላ ከፍጥረታት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯልና ብሎ ይናገራል። ሁሉ በኢየሱስ ክርስቶስ ተፈጥሯል እያለ ይናገራል ማለት ነው። ከዛ እንደዛውም ስታዩ ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ አንድ የሚናገረው ቃል አለ። በመጀመሪያ ቃል ነበር አለ። በመጀመሪያ ማለት ዓለም ሳይፈጠር ቃልም በእግዚአብሔር ዘንድ ነበር፣ ወይም ደግሞ the word was with God ከእግዚአብሔር ጋር ነበር ማለት ነው። ቃል ኢየሱስ ክርስቶስ ከአባቱ ዘንድ እንደነበረ ከዘላለም የሚያሳይ ጥቅስ ነው። ቃልም አለ በምንነቱ እግዚአብሔር ነበረ አለ። ከዛ ሁሉ በእርሱ ሆነ አለ። ሁሉ ነገር የተፈጠረው በእርሱ ነው። ይህ ቃል ደግሞ ቁጥር 14 ላይ ይመጣና ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድም ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየነ እያለ ይናገራል። ስለሆነ ቃል እግዚአብሔር ነበር፣ እግዚአብሔር ደግሞ ስጋ መሆኑ ቃልም ስጋ ሆነ እያለ ያስቀምጣል ማለት ነው። ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን እንዲህ ማየት ይቻላል። እንደዛውም ዕብራውያን ምዕራፍ 1 ላይ ፈጣሪ መሆኑን ሲናገር ራሱ እግዚአብሔር አብ ማለት ነው። ዕብራውያን ምዕራፍ 1 ላይ ከቁጥር 10 ጀምሮ ስታነቡ ደግሞ አለ
ጌታ ሆይ ስለ ልጁ ነው የሚለው። እንግዲህ ስለ ልጁ እየተናገረ ነው። ጌታ ሆይ አለ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው አለ። አንተ ከምን ከጥንት ጀምሮ ምድርን መሰረትክ እያለ አብ ስለ ልጁ ይመሰክራል ማለት ነው። ስለሆነ ክርስቶስ አምላክ መሆኑን በስርዓቱ ያስቀምጣል። እንደዛውም ክርስቶስ በራሱ አንደበት ሲናገር ዮሐንስ ራእይ ምዕራፍ 1 ቁጥር ከ7 እስከ 8 ስታነቡ እነሆ ከዳመና ጋር ይመጣል አለ። ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን አለ። ዓይን ሁሉ የወጉትም የተወጋው ማን ነው? ክርስቶስ ነው። የምድር ወገኖች ሁሉ ዋይ ዋይ የሚሉለት ማን ነው? ማቴዎስ ወንጌል ምዕራፍ 24 ስታነቡ ክርስቶስን ነው። ያለውና አለ የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የተወጋው አካል አያቸው። ስለሆነ ክርስቶስ አልፋ ኦሜጋ ያለው የነበረው ሁሉን የሚገዛ ጌታ አምላክ መሆኑን ተናግሯል ማለት ነው። እንደዛውም እዚሁ ዮሐንስ ራእይ ምዕራፍ 21 ከቁጥር 7 ላይ ምን ይላል? አለኝ ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ፣ ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ ይላል። እዚህ ጋር ክርስቶስ እያወራ መሆኑን የምናውቀው ከሳምራዊቷ ጋር ሲያወራ ዮሐንስ ወንጌል ምዕራፍ 4 ከቁጥር 10 ስታነቡ ኢየሱስም መልሶ አለ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበር አለ። የህይወትን ውሃ ይሰጥሽ ነበር። የህይወትን ውሃ ማን ነው የሚሰጠው? ኢየሱስ ክርስቶስ ነው። ስለሆነ ዮሐንስ ራእይ ምዕራፍ 21 ቁጥር 7 ላይ ቁጥር 6 እና 7 ላይ ይመጣና አለኝ ተፈጽሟል፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ፣ ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ አለ። የሚሰጠው ማን ነው? ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ቁጥር 7 ላይ ይመጣና ድል የሚነሳ ይህን ይወርሳል፣ አምላክ ሆኗለሁ፣ እርሱም ልጅ ይሆነኛል ብሎ አምላክ እንደሆነ ራሱ በራሱ አንደበት ይናገራል ማለት ነው። እንደዛውም ዮሐንስ ራእይ ምዕራፍ 22 ስታነቡ ከቁጥር 12 ጀምሮ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ማን ነው የሚናገረው? ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርልኝ መልአኬን ላኩ። እኔ የዳዊት ስርና ስር ማለት አስገኝ ፈጣሪ ማለት ነው። ዘር ነኝ፣ ዘር ማለት ደግሞ ከእርሱ ስጋ መጣው ሲል ነው። የሚያበራም የንጋት ኮከብ ነኝ እያለ ይናገራል። ከዛ ስለማን መሆኑን ደግሞ ለማወቅ እዛው ቁጥር 20 ላይ ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። ስለሆነ ስለ ጌታችን ኢየሱስ ክርስቶስ መሆኑን ግልጽ ነው። ዮሐንስ ራእይ የጌታችን ኢየሱስ ክርስቶስ አምላክነት ዘላለማዊነት የሚናገር ክፍል ነው ማለት ነው። እንደዛውም ክርስቶስ የሚመለክ አካል መሆኑን ዮሐንስ ራእይ ምዕራፍ 5 ስታነቡ በሰማይና በምድር አለ ከምድርም በታይ በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። በግ እየተባለው ክርስቶስ ሜታፎሪካሊ ዮሐንስ ወንጌል ምዕራፍ 1 ስታነቡ እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እያለ ይናገራል። ስለሆነ በግ የተባለው እርሱ ነው። ምን ይላል? በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ። አያቸው፣ ይሄ አምልኮ ነው። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። ይሄ ለፍጡር መቼም አይደረግ ለፈጣሪ ብቻ የሆነ አምልኮ ነው ማለት ነው። እንደዛው ዮሐንስ ራእይ ምዕራፍ 22 ቁጥር 3 ስታነቡ ከእንግዲህ ወዲህ መርገም ከቶ አይሆንም አለ። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናሉ፣ ባሪዎችም ያመልኩታል። አያቸው፣ ክርስቶስ የሚመለክ አካል ነው። ምን አለ? ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናሉ፣ ባሪዎቹም ያመልኩታል፣ ፊቱንም ያያሉ እያለ ይናገራል። እንደዛውም ደግሞ ይሄን ካየን ራሱ እኔ እግዚአብሔር ነኝ ሲል በትንቢት ደረጃ ራሱ ትንቢተ ኢሳይያስ ምዕራፍ 61 ስታነቡ ቁጥር 1 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና ይላል። ይሄ ስለማን ነው? ስለ ክርስቶስ ነው። ሉቃስ ወንጌል ምዕራፍ 4 ስታነቡ ማለት ነው ስለ ክርስቶስ መሆኑ። ቁጥር 8 ላይ ይሄው አካል የጌታ መንፈስ በእኔ ላይ ነው ያለው እኔ እግዚአብሔር ፍርድን የምወድ ስርቆትንም በደልንም የምጠላ ነኝ
ይህ ስለ አብ ላለመሆኑ ደግሞ ፍዳቸውን በእውነቱ ሰጣቸውን ከእነርሱም ጋር የዘላለም ቃል ኪዳን አደርጋለሁ አለ። ዘራቸውን በአሕዛብ መካከል ልጆቻቸውም በወገኑ መካከል የታወቁ ይሆናሉ። ያያቸውም ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባሉ አለ። አክሊልን እንደለበሰ ሙሽራ በጌጥ ሽልማቷን እንዳጌጠ ሙሽራ የማዳንን ልብስ አልብሶኛል። ይሄ እኔ እግዚአብሔር ነኝ ያለው የማዳንን ልብስ አልብሶኛል ይላል። እግዚአብሔር አብ የማዳንን ልብስ አልለበሰም፣ ክርስቶስ ነው አባት ልጁም መድኃኒት አርግቶ ላከው ወዳለም የሚለው ስለሆነ ክርስቶስ ራሱ ኢሳይያስ ምዕራፍ 61 ቁጥር 8 ላይ እኔ እግዚአብሔር እያለ ያወራል ማለት ነው። ስለሆነ የክርስቶስ አምላክነት በነቢያትና በሐዋርያ እየተሰበከ መሆኑ ማየት ይቻላል ማለት ነው። እንደዛውም ኢሳይያስ መዝሙረ ዳዊት ካልተሳሳት መዝሙረ ዳዊት ምዕራፍ 47 ቁጥር 5 ላይ አምላክ በእልልታ አለ፣ እግዚአብሔር በመለከት ድምፅ አረገ። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። እግዚአብሔር በባህሪው የሚያደርግ ነው እንዴ? በሁሉም የሚገኝ እኮ ነው አይደለም? ታዲያ ምን ማለት ነው ሲባል ክርስቶስ በስጋ መጥቶ ማረጉን የሚያሳይ ክፍል ነው። ስለሆነ መጽሐፍ ቅዱስ ኢየሱስ ክርስቶስ ፈጣሪ መሆኑን ኢየሱስ ክርስቶስ የነቢያት አምላክ መሆኑን ጌታ መሆኑን ማየት እንችላለን። ቆይ አንዴ ልቀጥልና የነቢያት አምላክ ነቢያትን ሁላ የላከው እርሱ መሆኑን ማቴዎስ ወንጌል ምዕራፍ 23 ስታነቡ ምን ይላል? ከቁጥር 34 ጀምሮ ነው ነቢያትና ጥበበኞችን ጸሐፎችን ወደ እናንተ እልካለሁ፣ ከነርሱም ትገላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራብ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ እያለ ይናገራል። ምን አለ? ስለዚህ እነሆ ነቢያትን ጥበበኞችን ጸሐፎችን ወደ እናንተ እልካለሁ እያለ ይናገራል። ስለሆነ ነቢያትን ጥበበኞችን ጸሐፎችን የሚልከው በብሉይ ኪዳን ሙሴን፣ አብርሃምን፣ ኢሳያስ ነቢያትን የላከው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ለምን? እርሱ ከአብርሃም በፊት ራሱ ያለ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ስታነቡ ምን ብሎ ይናገራል? ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለዱላ ያለ አካል ነው ማለት ነው። እንደዛውም ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ስታነብ ምን ይላል? አሁንም አባት ሆይ አለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ምን? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ዓለም ሳይፈጠር መኖሩን ይናገራል ማለት ነው። እንደዛውም ዮሐንስ ወንጌል አረዘምኩ መሰለኝ ምዕራፍ 1 ስታነቡ ከቁጥር 15 እንግዲህ እንደምናውቀው ሉቃስ ወንጌል ምዕራፍ 1 ስታነቡ መጥምቁ ዮሐንስ ከክርስቶስ 6 ወር ይቀድመዋል። በስጋ ወልደ 6 ወር ይቀድመዋል። እርሱ ግን አምላክ ከዘላለም ያለ መሆኑን ስታየው ዮሐንስም አለ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ አለ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእርሱ በፊት ነበረ። በስጋማ መጥምቁ ዮሐንስ በስጋ ከሆነ 6 ወር ይቀድመዋል። ታዲያ እርሱ መለኮት ነበርና ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። አያቸው። ስለሆነ ኢየሱስ ክርስቶስ ማለት ነው ከዘላለም ያለ አምላክ ፈጣሪ እንደዛ መሆኑን ማወቅ ድምፅ ገብቶብኝ ነው። ለማንኛውም ኢየሱስ ክርስቶስ ፈጣሪ ጌታ አምላክ ከዘላለም ያለ እርሱ ፈጣሪ መሆኑን የነቢያት አምላክ ነቢያትን የላከው ሁላ እርሱ መሆኑን መጽሐፍ ቅዱስ ይነግረናል ማለት ነው። ስለሆነ ከዚህ ተነስተን የክርስቶስ ጌትነት፣ የክርስቶስ አምላክነት፣ የክርስቶስ ፈጣሪነት በነቢያትና በሐዋርያት የተሰበከ ነው። ለዛ ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያ መሰረት ላይ ታነጻቸዋል እያለ የሚናገረው ማለት አስተምሮታችን የነቢያትና የሐዋርያት አስተምሮ ነው ማለት ነው። ለማንኛውም አረዘምኩም መሰለኝ እና ቃል ተሰማለን። አንድ ነገር ብቻ እዚህ ኮመንት ሲጽፉ ስለነበር ጀስት አንድ ቪዲዮ ክፈትልኝ ነው። ዮሐንስ ወንጌል ምዕራፍ 1 እንግዲህ እኛ ልንይዝ የሚገባን ምንድን ነው፣ ጸሐፊውን ሊያስተላለፍ የፈለገው መልእክት ምንድን ነው የሚለውን ነገር ነው። ስለዚህ ይህንን የጻፈው ዮሐንስ ምን አይነት መልእክት ነው ለእኛ ሊያስተላለፍልን የፈለገው? ይህንን ብሎ ሲጽፍ በመጀመሪያ ቃል ነበር ብሎ ሲነግረን ምንድን ነው ሊያስተላልፍልን የፈለገው ካለ ቃል በመጀመሪያ የሚራብ አልነበረም፣ የሚጠማ አልነበረም፣ የሚታረዝ አልነበረም፣ የሚሞት አልነበረም እያለን ነው።
ልክ ሲጀምር በመጀመሪያ ቃል ነበር ሲለን ይህ በእርሱ ዘንድ አልነበረ። ሞት፣ መጠማት፣ መራብ፣ መታረስ፣ መድከም የሚባለው ነገር አልነበረም። ቃልም ደግሞ ምን ነበር? በእግዚአብሔር ዘንድ ነበረ። ቃል ምን ነበረ? እግዚአብሔር ነበር ብሎ ነገር። ስለዚህ ምን ሆነ? የሚራበውን የሚጠማውን የሚታረዘውን ስጋ ምን ሆነ? ነሳ። ቃል ስጋ ሆነ። ጸጋና እውነትን ተሞልቶ በማን አደረ? በእኛ ዘንድ አደረ። እርሱ ግን በምን መልክ ነበር ሲኖር የነበረው? እንመልከት እስቲ ፊልጵስዩስ ምዕራፍ 2 ቁጥር 6። ስለዚህ ጸሐፊው ምንድነው ሊያስተላልፍልን የፈለገው? ቅድሚያ የነበረበትን ነገር ነው። እርሱ በምን መልክ ነበር ሲኖር የነበረው? በእግዚአብሔር መልክ። ትንሽ ዝቅ አድርጋት 6። እርሱ በእግዚአብሔር መልክ ሲኖር ሳለ አለ። በምን መልክ ነበር ሲኖር የነበረው? በእግዚአብሔር መልክ ነበር ሲኖር የነበረው። የሚራብ አልነበረም፣ የሚጠማ አልነበረም፣ የሚታረዝ አልነበረም፣ የሚሞት አልነበረም፣ የሚደክም አልነበረም። ስለዚህ ምን ለመሆን ያንን የሚደክመውን የሚራበው የሚጠማውን የእኛን ስጋ ነሳ። ከድንግል ማርያም ያን ስጋ ምን ሆነ? ተዋሃደው። ነገር ግን አለ ቁጥር 7 የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ።